በምዘና ውድድሩ ላይ በሁለቱም ጾታዎች እድሜያቸው ከ16 እስከ 18 ዓመት የሆናቸው ከ300 በላይ ታዳጊዎች ተሳትፈዋል። የሲዳማ ክልል ስፖርት ኮሚሽን ምክትል ኮሚሽነር አቶ ቡዝነት ታቦታ እንዳሉት ክልሉ ለአትሌቲክስ ስፖርት መቃቀም ካላቸው አካባቢዎች መካከል አንዱ መሆኑን በመጠቆም ይህን አቅም በተገቢው መልኩ ለመጠቀም ታዳጊዎች ለመስራቱ ጠቀሜታው የጎላ ነው ብለዋል። ታዳጊ ፕሮጀክት ጣቢያዎች ከሌሉ ታዳጊዎች የሚወጡበት የሚፈልቁበት የሚሰለጥኑበት ምቹ ሁኔታ አይኖራቸውምና ታዳጊ ፕሮጀክት ጣቢያ ላይ ይሰለጥናል። ከሰለጠኑ በኋላ ውድድርና ካሄድና እንደነዚህ አሁን ያያችሁ እንዳላችሁት ወደ ክለቦች ከስር 10 ታዳጊ ፕሮጀክት ነው በ10 ወረዳ ነው ለጊዜው የተጀመረው። አሁን ላይ ደግሞ አይተን 2 አዳዲስ ወረዳዎች እንዲጨመሩ ተደርጎ የሲዳማ ክልል አትሌቲክስ ክለብ እየሰራ ያለው አመርቂ ውጤት በማሳየቱና ውጤቱንም በማየት 2 ወረዳዎች ላይ ተጨማሪ ፕሮጀክት እንዲቀረጽ ተደርጎ ኔክስት 2019 ላይ 12 እንዲሆኑ አድርገናል። ኃላፊው አክለው የክልሉ ስፖርት ኮሚሽንም በክልሉ አትሌቲክስ ስፖርት እምቃቅም ያላቸውን አካባቢዎችን በመለየት የማዘውተሪያ ስፍራዎችን የማልማት ስራዎችን ያከናወነ መሆኑን ጠቁመዋል። ትልቁ የኛ ስራ የሚሆነው ለውድድሮች ብቻ ሳይሆን ለስልጠና አመቺ የሆነ ማዘውተሪያ ስፍራዎችን ማዘጋጀት ነው የመጀመሪያው። በየማዕከሉ አሁን 10 ወረዳ ላይ ጀምረናል። የተለያዩ ወረዳዎች ላይ ደግሞ መንግስት ባደረገልን የበጀት ድጋፍ እኛም ድጎማ ያደረግን የተለያዩ ወረዳዎች አሁን ማዘውተሪያዎችን እያጠሩ ነው እያስጠረጉ ነው። እነዛን መስራት ነው አንዱ አላማችን። ከዚህ ጋር ተያይዞ ሀገረ ሰላም ማሰልጠኛ ማዕከል የነበረው ላይ ደረጃውን የጠበቀ ትራክ እየሰራን ነው። ያ ማለት ከዚህ ሐዋሳ ላይ ብቻ እየመጡ ከሚለማመዱ የተሻለ እዛው አካባቢ ያለ አትሌት መጠቀም ይችላል መውጣት ይችላል የሚል ነው። የሲዳማ ቡና አትሌቲክስ ክለብ ስራ አስኪያጅ አቶ አሸናፊ ደበሳ እንዳሉት በ2017 ለመጀመሪያ ጊዜ በተካሄደው የምዘና ውድድር ሀገርን መወከል የሚችሉ ምርጥ አትሌቶች ተገኝተዋል ብለዋል። ከዚህ ያው የምንጠብቀው ተተኪ አትሌቶችን ነው። ዋናው በስነ ምግባር የታነጹ ለሀገር የሚሆኑ ሲዳማን የሚያስጠሩ በዓለም መድረክ ላይ የሚወዳደሩ በተለይ እኛ እቅድ አድርገን እየሰራን ያለ ነው በኦሎምፒክና በዓለም ሻምፒዮና የሚሳተፉ አትሌቶችን መፍጠር ነው። አሁን ከታዳጊ አትሌቶች የወጡት ከ20 ዓመት በታች ኦሪገን ላይ ከሚሳተፉ አትሌቶች ውስጥ አንዱ አትሌት አልማዝ ዮሐንስ ከዚህ ፕሮጀክቶች ነው ወጣቸው። ስለዚህ አሁን ዓለም አቀፍ ተወዳዳሪ የሆኑ አትሌቶችን መፍጠር ይችላል። ባለፈውም ከ18 ዓመት በታች በአፍሪካ ላይ አንጎላ በተካሄደው ውድድርም አንድ አትሌት ተወዳድሯል። ከዚህ ባጭር ጊዜ ውስጥ ውጤት እያየን ነው ያለ ነው። ሲዳማ ቡና አትሌቲክስ ክለብ ታዳጊዎች ላይ የጀመራቸው ስራዎች ሌሎች ክለባት ምሳሌ እንደሚሆን በመግለጽ እንደ ሀገር ችግር የሆነውን የእድሜ ተገቢነት ጥያቄ ለመቅረፍ በተደራጀ መልኩ ስራዎች እንደተከናወኑ ስራ አስኪያጁ አክለው ገልጸዋል። በወጣቶች ውድድር ሲባል አዋቂ ይሮጣል። አዋቂና ወጣቶችን መለየት ባልተቻለበት ጊዜ ነበረ ኢትዮጵያ አትሌቲክስ ፌዴሬሽን ችግር ውስጥ ያለበት ክለቦች ችግር ውስጥ ያለበት። ይሄ ችግር እንዲፈጠር ያደረገው ደግሞ ከስር ተተኪ አትሌቶች አለመኖር ነው። ስለዚህ እኛ ደግሞ ይህንን ችግር ለመቅረፍ በእድሜ ትክክለኛ እድሜ ላይ ሰርተን ሰርቲፊኬት አዘጋጅተን ፋይል አድርገን ለወደፊት ራሱ ችግር እንዳይፈጠር ፋይል አድርገን ነው እየሰራን ያለነውና ሌሎችም ክለቦች ከዚህ ልምድ መውሰድ ይገባቸዋል። አቶ መኳንን ታየለ የአርቢጎና ወረዳ አስተዳዳሪ ሲሆኑ በአካባቢያቸው ያለውን የአትሌቲክስ አቅም በአግባቡ ለመጠቀም ይሰራበት እንደሆነ ገልጸዋል። በእኛ ወረዳ ላይ እየተሰራ ያለው የስፖርት መሰረተ ልማት አንጻራዊነት ስታይ እጅግ በጣም አመርቂ የሆኑ ውጤቶች እየተመዘገቡ ስላለ ውጤት የተመዘገበበት አመት ነው ብለን እንወስዳለን። የሲዳማ ብሔራዊ ክልላዊ ስፖርት ኮሚሽን ሁለተኛው በክልሉ ውስጥ የስፖርት ማሰልጠኛ ማዕከል ለመክፈት ዝግጅቱን እየጨረሰ ስለሆነ ከወረዳው ጋር በመተባበር እኛም የሚያስፈልገውን ድጋፎች ሁሉ በማድረግ ለአትሌቲክሶቻችን ብቁ የሆኑ ማዘውተሪያ ስፍራዎችን ካዘጋጀን ውጤት ማስመዝገብ እንችላለን ብለን ይዘን እየሰራንበት ያለ ስራ በመሆኑ ውጤት የተመዘገበበት ነው ብሎ መውሰድ ይቻላል። ውድድሩ ህልማቸውን እውን ለማድረግ አይነተኛ ሚና እንደሚጫወት ታዳጊ አትሌቶች ለጣቢያችን ገልጸዋል። ቅዴም አላማዬም ትልቅ ነው። ኢትዮጵያን ሀገሬንና ቤተሰቦቼን ራሴንም መለወጥ ስለምፈልግ ሀገሬንም ወክዬ በዓለም መድረክ ላይ መሳተፍ ፈልጋለሁ። ይሄ ውድድር በአመት አንዴ ብቻ ነው የሚካሄደው እና የውድድር እጥረት አለ እና ከክለቡ ከሲዳማ ቡና ደግሞ እንትን ድጋፍ ይደረግልናል። ያልተደረገ ነገር ነው የተደረገው። ይሄን ውድድር ተካፍዬም አላቅም፣ ግን በጣም ነው ደስ ያለኝ። አሁን ብዙ እድል ነው ያገኘሁት። ወደ ፕሮጀክት ለመግባት እድል አግኝቻለሁ።